ነበረኝም ዮኒ ግን አንድ ነገር ሲናገር ቅድም ትዝ አለኝና መጽሐፉን አመጣሁት። ለጸጉርሽ ዘለላ ሰላም ላለው ሲል አይ በቃ እንደዛማ ከሆነ ያው ለፈንም ይሆናል ብዬ ይሄን መጽሐፍ አመጣሁት። ለእንትን ሰላምታ እንደሚያቀርቡ ታውቃለህ ዮኒ? ለምን ለእንትን ነው ዮኒ? ለእንትን እንትን ብለህ ዘጋው፣ ግራ አጋባኝ። በቃ ላሳይህ። እሺ መዝገበ ጸሎት ነው። ያው በየቤቱ የሚገኝ መጽሐፍ ነው። በቃ እኔም እንደ ፓስተር ፕሮግራም አለ ልውጣ። እኔም እንደ ፓስተር መዝገበ ጸሎት በየቤቱ ያለ መጽሐፍ ነው። ይሄ እዚህ መጽሐፍ ላይ ገጽ 1153 ላይ አንዴ ላውጣው ገጹን 1153 ላይ እንደዚህ ይላል። ምንድነው? መልክ ነው ምንድነው? አዎ መልክ ነው። መልከ መርቆሪዎስ ማለት ነው። መልካ መርቆሪዎስ ላይ እንደዚህ ይላል። መርቆሪዎስ ሆይ ይታያል ጽሁፉ ዮኒ? እሺ መርቆሪዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው ይላል። በጭኖቹ መካከል ያለው ምንድነው? ወገብ የቱ ጋር ነው ዮኒ? አይ ዮኒ ቆይ ጥያቄ መጠየቅ አለበት። ወገብ የቱ ጋር ነው ያለው ዮኒ? ኧረ ተው እናንተማ እኔን ለማስቀሰፍ ነው የመጣችሁት እንጂ በሰላም ምንድነው እንግዲህ እኔ ምን አይነት ወገብ ነው ያለው? በአራዳ ቋንቋ ነው የጻፈው። አሁን ምን ይፈልዳል? በአራዳ ቋንቋ ነው የጻፈው። ጽናቱ ነው የሚገርመው። የዚህ ወገብ ጽናት ይገርመኛል። ተመልከት ምንድነው ያለው? ቅዱስ መስቀልን በመሸከም ነው እና እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው ይላልና ይሄ ከሰላምታ ጋር ተያይዞ በጣም የሚያስቀኝና የሚያዝናናኝ ክፍል ነው ይሄ ክፍል። ለዛ ነው ያመጣሁት። እሺ ዘለቀ ባንጀቴም ሰላም ተብሏል። ቤተሰብ ሰላም በሉልኝ። ምን ይሻላል? ፍቅር ሲዝም ነው በሉኝ ቤተሰብ። ግራ እየገባኝ ነው። ኧረ ተው ወይኔ ጉዶንን ተበላም ቤተሰብ። ነገር ተበላሸ አለ ዳኛው አለልኝ። እውነቱን ነው። ቀጥል እስኪ። እሺ ስለ ጌታ እራት አንድ ነገር ልበል። መጽሐፉን ከማሳየት በፊት ፈለገ አትናቴዎስ የሚናገረውን ላሰማችሁ። ድምፁን ልጨምረውና ምን እንደሚል ላሰማችሁ። እናታችን ቅድስት ክርስቶስ ሰምራ በቤተ መቅደስ በተገኘች ጊዜ ከቅዳሴው የመጀመሪያ የጸሎት ክፍለ ጊዜ ጀምሮ እያንዳንዱን የጸሎት ክፍል በሰማያዊ ሚስጥር ለውጦ ነው ያሳያት። እናታችን ክርስቶስ ሰምራ በቤተ መቅደስ ተገኝታ እና መጋረጃው ተገርዶ ገና የህሊና ጸሎትን ካህኑ እየጸለየ ሳለ ዲያቆኑ ከቤተልሔም መሶበ ወርቁን ተሸክሞ ሲመጣ ታያለች። በጣም እጅግ በጣም ድንቅ ነው። ያ ዲያቆን በላዩ ላይ የተሸከመው ያ መሶበ ወርቅ እጅግ በጣም ድንቅ ምስጢር አለው እና አምላካችን ለእናታችን ለቅድስት ክርስቶስ ሰምራ በእውነተኛው ምሳሌ ገለጸላት። ያ መሶበ ወርቋን የተሸከመው ዲያቆን በጭንቅላቱ የ15 ዓመት ሴትን ይዞ ወደ ቅዳሴው ሲገባ ትመለከታለች እና እጅግ በጣም ተደነቀች። እናም ያቺን የ15 ዓመት ሴት የሆነችን ህፃን ከአብሯካ ደግሞ ህፃን የሆነ ልጅ ለካህኑ ሲሰጠው ትመለከታለች። እሺ ምንድነው እያለን ያለው? ስለ ጌታ እራት ሊያወራን ነው ወንድማችን። የ15 ዓመት ልጅ ተሸክመው ምናምን ነገር ሲል ሰማሁ። አዎ በኢትዮጵያ ኦርቶዶክስ ህፃን ልጅ ይሰዋል። ምን ማለት ነው? ለጌታ እራት የሚቀርበው ህፃን ልጅ ነው። ይኸው አሁን እሱ የተናገረው ክፍል በገድለ ክርስቶስ ሰምራ ላይ የሚገኝ ታሪክ ነው። እንግዲህ እነዚህን መጽሐፍቶች ይኸው እንደዚህ በዚህ መልኩ ይሰብኩታል፣ ያስተምሩታል። ገድለ ክርስቶስ ሰምራ ላይ የካቲቱ ላይ ይሄ ታሪክ ይገኛል።
ከዕለታት በአንደኛው ቀን ማለት በመጋቢት 27 ቀን የመድኃኔ ዓለም በዓል በሚከበርበት ዕለት ስጋውና ደሙን ለመቀበል እናታችን ክርስቶስ ሰምራ ወደ ቤተ ክርስቲያን ገባች። በዚያን ጊዜ ተድላ ደስታቸውን በምድር ላይ የፈጸሙ ወርቅና ብር፣ ሀብትና ብልጽግና ወዳጆች ሊያዩት የማይቻላቸውን ድንቅና ረቂቅ ምስጢር አየች። በዚያች ዕለት እንደ ሕጉ እንደ ሥርዓቱ ካህናት ሥርዓተ ቁርባንን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። በዚያ ወቅት ዲያቆኑ ሙቀት ያልተለየው ህብስት በመሶብ ወርቅ ይዞ ወጣ። ያቺ መሶብ ወርቅ ተለውጣ በድንግልና ያለች ብላቴና ሆነች። ህብስቱም ሕፃን ልጅ ወደ መሆን ተለወጠ። መሶብ ወርቁ በድንግልና ያለች ብላቴና ሆነች፣ ህብስቱም ሕፃን ልጅ ወደ መሆን ተለወጠ። ቄሱ ከዲያቆኑ እጅ በተቀበለው ጊዜ ሕፃኑ ህብስት ሆነ፣ ብላቴናይቱ መሶብ ወርቅ ሆነች። ከዚህ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ ላክልን ከሚለው ደረሰ። በዚያን ጊዜ ቁርባኑ ወይም ህብስቱን ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። ዳግመኛ ይህ ህብስት ተለውጦ ሕፃን ሆነ፣ ህብስቱ ሕፃን ልጅ ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው ይላል። ድጋሜ ላንብበው። ዳግመኛ ይህ ህብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። በኢትዮጵያ ኦርቶዶክስ ይሄ ስርዓት እንዳለ ገድለ ክርስቶስ ሰምራ ላይ ይናገራል። ይሄን ነው ፈለገ አትናቴዎስ ሲተርክልን የነበረው። ህብስቱ ይለወጥና ሕፃን ልጅ ይሆናል። ከሰማይ መላእክት ደግሞ ሰይፍ ያቀብለዋል ለቄሱ፣ ቄሱ ሕፃኑን ይሰዋዋል። ከዛ አሉ ማለት ነው። አንደኛው ይሄ ነው። ሁለተኛው በኢትዮጵያ ኦርቶዶክስ ለእግዚአብሔር ያላቸውን ክብር ላሳይ። በኢትዮጵያ ኦርቶዶክስ ሥላሴ በምን አይነት ሁኔታ እንደሚገለጥ ላሳያችሁ። ዘራ ብሩክ የተባለው ሰው ሥላሴን ውጦ ነበር። ሰምተህ ታውቃለህ? ይሁን ይሄን ዘራ ብሩክ የተባለው ሰው ሥላሴን ውጦ ነበር። ሥላሴ በሰዎች ሆድ ውስጥ ነበሩ ይለናል። ውጦ ነበር። አሳ ነባሪ ነው እንዴ? አሳ ነባሪ ማለት ነው። ምክንያቱም በአሳ ነባሪ ያደረው ነብዩ ዮናስ ነው እስከማውቀው ድረስ። ዮናስ ነው በአሳ ነባሪ ውስጥ። ዘራ ብሩክ ብቻ ሳይሆን ሰይጣን ራሱ ክርስቶስን ውጦታል ይላል ግብረ ሕማማት ላይ። ምን ውስጥ ገባን? በመድኃኔዓለም ምንድን ነው የምሰማው? እዚህ ሥላሴ ተውጠዋል። አንብብለት። እሺ ገድለ ዘራ ብሩክ ተናግረዋል። 23ኛው ምዕራፍ ሥላሴን ያቀፈውንም ተሸክሞ እንትን የጭነት አገልግሎት የሰጠውንም አንድ ላይ እሺ ሁለቱን አነሳለሁ። ጥቅምት በገባ በሰባተኛው ቀን ብፁዕ አባታቸው ዘራ ብሩክ በሥላሴ ስም የተሰራች ቤተክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎችን አገኘ። ምን አገኘ? ዕንቁ 3። ያ ጻድቅ አባታቸውም ከፀሐይ 7 እጅ የሚያበሩ 3 ዕንቁዎችን ባገኘ ጊዜ እጅግ ደስ አለው፣ ተደሰተ። ባገኛቸውን ጊዜ አንስቶ ዋጣቸው፣ ዕንቁዎቹን ማለት ነው። 3ቱ ዕንቁዎች በሆዱ ውስጥ ብዙ ቀን ቆዩ። በእነሱ ብርሃን መላ አካሉን ብርሃን አደረጉት። ያም ጻድቅ አባታቸው በሆዱ ውስጥ ያሉ የ3 ዕንቁዎችን ምስጢር ሳያውቅ ብዙ ቀን ተቀመጠ። እነዚያም አናቁ ስጋውና ነፍሱን ያነጹት ዘንድ ስጋውን ማደሪያ አደረጉት። ከዚህም በኋላ በብዙ ቀን የ3ቱን ዕንቁዎች ምስጢር ተገለጠለት። እነዚህ የዋጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ፣ እነዚያ 3 ዕንቁዎች የተባሉ 3ቱ አካላት ወይም በቅንፍ ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካላት ሥላሴ ናቸው ይላል።
ሶስቱ ዕንቆች የተባሉት ዘርአ ብሩክ የዋጣቸው ሥላሴን ነው ይለናል መጽሐፉ። ሥላሴ ለብዙ ቀናት በዘርአ ብሩክ ሆድ ውስጥ ገብተው እንደቆዩ መጽሐፉ ይነግረናል። ማለት ለእግዚአብሔር ያላቸውን ነገር የሚያሳይ መጽሐፍ ነው። ምንድነው ይሄ እየነገረን ያለው? ሥላሴን እንደዋጠ። ሁለተኛው ደግሞ ከዚሁ ከእግዚአብሔር ክብር ጋር ተያይዞ የመተዛዘል ደግሞ ምዕራፍ አለ። ልክ አብርሃምን ምሳሌ ያደርጋሉ። አብርሃም ሥላሴን አዝሎ አስገባ የሚል ታሪክ በመጽሐፍ ቅዱስ አናገኝም። እሱም ምሳሌ አድርገው ግን ይሄ መጽሐፍ እግዚአብሔር አቦን አዘለ፣ አቦ ደግሞ ሥላሴን አዘለ ይለናል። ተመልከቱ፣ ገድለ አቡነ ገብረ መንፈስ ቅዱስ። ይሄ መጽሐፍ የታተመው እውነት ለመናገር ይቅርታ አድርግልኝ፣ እየቃሙ ወይ ዊድ እያጨሱ ነው የጻፉት። እውነት ለመናገር እንጂ ይሄ ምን ይጠቅማል ተብሎ ለኦርቶዶክስ ተዋህዶ ምን ይጠቅማል ተብሎ ነው የሚጻፈው? ዋት ሪዝን? በምን ምክንያት ለኦርቶዶክስ ይሄ ሁላ ዝባዝንኪ ይጠቅማል እየተባለ እንዴት? እነዚህማ የሚቅሙ የሚያጨሱ ናቸው የሚጽፉት። እውነት ለመናገር በምን ሂሳብ ሥላሴን የዋጠ በሆዱ ውጦ የሚገኝ ተብሎ ይጻፍ? ቃል በቃል ነው ያለው። እንግዲህ ከነ መረጃው ነው የምናየው። ምን አይነት መልስ እንደሚሰጡ ማወቅ ነው የምንፈልገው እኛ። ምን አይነት መልስ ነው የምትሰጡት ለዚህ? እውነት ኦርቶዶክስን ለመጥቀም ብላችሁ ነው ወይስ ለመጉዳት ብላችሁ ነው እንደዚህ አይነቱ ነገሮች በሙሉ የምታመጡት? እግዚአብሔር ይገስጻችሁ። ሌላ ምንም ምለው የለም። እግዚአብሔር ይገስጻችሁ። ይህን ሁላ ህዝብ ወደ ገደል የምትከቱት ሆን ብላችሁ በተንኮል በደብተራ በመተት ይዛችሁት ይህን ህዝብ ባዶ ያደረጋችሁት እናንተ ናችሁ። ክርስቶስን ሕፃን ልጅ እያደረጋችሁ እድሜ ልካችሁን የምትበሉት እናንተ ናችሁ። የክርስቶስ ልጅ የመብራይ የድንግል ማርያም ልጅ እያላችሁ ሕፃን ልጅ አድርጋችሁት። ክርስቶስ የ30 ዓመት ነው። ከዛም በኋላ 3 ዓመት ካስተማረ በኋላ ነው ለእኛ መስዋዕት የሆነው። ሕፃን እያደረጋችሁ ሁልጊዜ የምትነግዱበት እግዚአብሔር ልቦና ይስጣችሁ። እውነት ነው የምለው። በጣም ያማል። ቀጥል ወንድማችን። እና እጅግ እጅግ የሚያሳዝን ነገር ነው እየሰማን ያለ ነው። ሕፃን የሚሰዋር ሥላሴ ብለው ሆድ ውስጥ የሚዋጡበት፣ ማርያም ከታመነች ሌላውን ከካደ ችግር የሌለበት ይሄ ሁላ ነው እንግዲህ የሰማነው። ጉድ ነው። እስቲ ነገ ምን አይነት መልስ እንደሚመጣ ሰሞኑን እንሰማለን። ቀጥልልኝ፣ ይቅርታ። እሺ፣ ይሄ መጽሐፍ የታተመው ገድለ አቡነ ገብረ መንፈስ ቅዱስ ነው። የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ በአንድነት ያሳተሙት መጽሐፍ ነው። በሁለቱ ገዳማት በኢትዮጵያ በጣም ታዋቂ ሁለቱ ገዳማት ናቸው። የታተመው በዛ ነው። በዚህ መጽሐፍ ምዕራፍ 13 ላይ የሚገኘውን ሐሳብ ላሳይ። ምዕራፍ 13ኛው ምዕራፍ ላሳይ። እሺ አልፌዋለሁ። እሺ እንደዚህ ይላል 13ኛ ምዕራፍ። ያው ይሄ በባህር ውስጥ ለረጅም ጊዜ እንደኖሩ የሚናገረው ክፍል ነው። ዋናው እኔ የምፈልገውን ሐሳብ ጋር ሂጄ ላሳያችሁ። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ። 3 ሽማግሌዎች ያረፉበትም ተራራ እንደ ፀሐይ ያበሩ ነበር። አባታቸውም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አለፈን 1 ምዕራፍ ያህል አዝለው ሰደን እያሉ አሰምተው ተናገሩ። ሽማግሌዎቹ ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። ከ3ቱ ጥቂት እልፍ እንዳለ ሽማግሌው አባታቸውን እህል ስለማትበላ ውሃም ስለማትጠጣ ይደክምሃልና ከዚህ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመለሰ ሄደ ባልንጀሮቼን አምጣቸው አለው። ሽማግሌውም በዚያ ትቶ ወደ 2ቱ ሽማግሌዎች ሄደ።
ከሁለቱ አንዱን አዝሎ ሽማግሌ ወዳለበት አደረሰው። ተመልሶም ሶስተኛውን ሽማግሌ አመጣው። ሶስቱንም ሽማግሌ በማዘል አደረሰ ማለት ነው። አባታቸው ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። ሶስቱ ሽማግሌዎች ተነስተው ቆመው ለአባታቸው ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት። አባታችን አብርሃም በመምሬ ዛፍ ስር ሥላሴን በአንድነት በሶስትነት እንዳየ ዘፍጥረት መጽሐፍ ምዕራፍ 18 አባታቸው ገብረ መንፈስ ቅዱስም ሥላሴን በአንድነት በሶስትነት አያቸው። እነዚህ የታዘሉት ሽማግሌዎች ሥላሴ ናቸው እያሉ ነው። አንድ ሰውም እስራኤል የተባለ ያዕቆብ ባደረባት በፈለገ ያቡቅ እንደታገለው እንደባረከውም ዘፍጥረት 28 እንዲሁ አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘልከን እኛም እናዝልሃለን፣ እስከ ሰባቱ ሰማያትም ድረስ እናወጣሃለን አሉት። አንተ አዝለህናልና አሁን ደግሞ የኛ ተራ ነው። ማን ነው የሚለው? ይሄን አብ ወልድ መንፈስ ቅዱስ። ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባልም ሆኑ። መባረክት ሁሉ ተብለጨለጨ፣ ሰማያት ተናወጡ፣ ድንጋዮች ወደቁ። ደቀ መዛሙርቱ በደብረ ታቦር ታላቅ ምስጢርን እንዳዩ ይቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዕ አባታቸው ገብረ መንፈስ ቅዱስ ተሰጠችው። ነቢያት፣ ሐዋርያት እግዚአብሔር እንዳዩ አባታቸውም አዩ። ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ ሁለተኛው ሰማይ እስከ ሶስተኛው እኩሌታ አደረሰው። መጀመሪያ አብ ነው ያዘለው እስከ ሁለተኛው ሰማይ እስከ ሶስተኛው እኩሌታ። ወልድም ተቀብሎ አዝሎ እስከ አምስተኛው ሰማይ እስከ ስድስተኛው እኩሌታ አደረሰው። መንፈስ ቅዱስም እስከ ሰባተኛው ሰማይ ድረስ ግርማ ወደሚያስፈራው ዙፋን አደረሰው። እየተጋገዙ ሶስቱ አካላት አቦን አዘሉ እያለን ነው መጽሐፉ። ልክ አቦ ሶስቱን አካላት እንዳዘላቸው በተራቸው ደግሞ ብድር እየመለሱ ነው ማለት ነው። ለእግዚአብሔር ያላቸውን ክብር እንግዲህ ይመልሱልናል ብዬ ተስፋ አደርጋለሁ። ከምን አንጻር ተጻፈ ይሄ መጽሐፍ? እግዚአብሔርን ያከብራሉ ወይ? በተለይ ሙስሊሞች እንደዚህ አይነት መጽሐፍቶችን እያነሱ ሲሳለቁ በጣም ተመልክቻለሁ። ለምን? ለእግዚአብሔር ክብር የማይመጥን ስለሆነ እንደዚህ አይነት መጽሐፍቶች። እሺ ልቀጥል። እዚህ መጽሐፍ ላይ ሁለት ነገር አሳይቼ ጨርሳለሁኝ። አንድ እግዚአብሔር በጣም ጨካኝ እንደሆነና አቦ ርኅሩኅ እንደሆነ የጻፉበትን ሐሳብ ላሳይ። ሁለት ከዘላለም ሕይወት አንጻር የተጻፈው በዚህ መጽሐፍ አምስተኛው ተአምር ላይ የተጻፈውን ላሳያችሁ። አምስተኛ ተአምር እግዚአብሔር ጨካኝ አቦ ርኅሩኅ እንደዚህ ይላል። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። አምስተኛ ተአምር። እቺ ሴት ምንድን ነበረች? ዝሙትን ትወዳለች፣ ሰንበትን አታከብርም፣ ትሽራለች። በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለምን? ኃጢአተኛ ስለሆነች። እግዚአብሔር ምን አዘዘባት? እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ። እባቡ ማለት ነው። ለሽንት በተቀመጠችበት እባቡ ወደ ማህፀኗ ገባ። መኖሪያው አደረጋት እባቡ። እኔ ተጠንቀቁ እህቶች፣ እንግዲህ ለሽንት ስትቀመጡ ተጠንቀቁ። በጣም ከባድ ነው። የበላችሁን ይበላል፣ የጠጣችሁንም ይጠጣል። ካልበላሽ ካልጠጣሽ ግን ሆዷን አንጀቷን ይበላል። እባቡ በውስጧ ሆኖ ማለት ነው። ደሟንም ይጠጣ ነበር። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ መላ፣ ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ ያ እባብ ይቀና ነበር በሆዷ ውስጥ ሆኖ፣ በሆዷም ውስጥ ሆኖ ያውካት ነበር። በባሏ ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል ግልገል፣ አንዳንድ ቀንም እንደ ውሻ ቡችላ ይጮህ ነበር። አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ቀበሮ ይጮህ ነበር በሆዷ ውስጥ ነው። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምልሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? ያው ባሏ ነው፣ መብቱ ነው። ጠጥቶም ባይጠጣም መብቱ ነው። ባለትዳር ናቸው። አትንካኝ እያለችው ለመነችው። አትቅረበኝ፣ በድንን ትገናኛለን? በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ። እንዲህ እያለችው በግድ ተገናኛት። መብቱ ነው፣ ባል ነው እሱ። እሷ ግን ያው በቃ ለእንደዚህ አይነት ነገር ተዳርጌያለሁ፣ አትንካኝ እያለችው
ሲገናኛት ምን ሆነ? ያ እባብ ወጥቶ በገባበት ቦታ ማለት ነው ሲገናኙ አልዓዛርን ቆረጠው ይላል። ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። አሁን ይሄ እግዚአብሔር ቁጣ ነው። ለምን? ስትዘሙት ስለነበር። ተመልከቱ ከዛ በኋላ የሚሆነው። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ማንን? እግዚአብሔር። ያም ጻድቅ ሰው የገዳማዊ አባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አድርጋለሁ ብለሽ ተሳይ፣ ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። ያሳዘነችው ማንን ነው? እግዚአብሔርን። ገንዘቧን የምትሰጠው ለማን ነው? ለአቦ። የምትሳለው ለማን ነው? ለአቦ። መታሰቢያውን አድርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆችን ጦም አዳሪዎችን አጠገበች። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በዚያች ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚህ ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላ አለው። ያም እባብ ቀድሞ በገባበት ወጥቶ ምድርን ሞላ። የገባው ሽንቷ ሲሸና ነው። ቀድሞ በገባበት ወጣ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውን ያን እባብ ገደሉት። ቁመቱ 5 ክንድ ያህል ነበር፣ 2 ሜትር ተኩል ማለት ነው። የሀገሩም ሰዎች ሁሉ ይህን አይተው አደነቁ፣ የአባታቸውን ዝክሩን አደረጉ ይላል። እቺ ሴት ማንን ያሳዘነችው? እግዚአብሔርን። እግዚአብሔርን አሳዘነችና እግዚአብሔር እባብ ላከባት። እግዚአብሔር የሚቀስፍ የሚቆጣ፣ አቦ ደግሞ ምህረትን የሚያደርግ ምንድነው እየነገሩ ነው ያሉት? ሰዎች በእንደዚህ አይነት ህይወት እንዲኖሩ በፍራቻ በዝክር እያሰቡ እንዲኖሩ የሚያደርግ መጽሐፍ ነው። እዚሁ መጽሐፍ ላይ ከዘላለም ህይወት ጋር የሚናገሩን ሐሳብ ላሳይና ይሁኔ እጨርሳለሁ። የመዝጊያ ንግግር አድርጌ በምዕራፍ 2 ላይ የሚገኝ በሁለተኛ ተአምር ላይ የሚገኝ ሐሳብ ነው። ሰው በኢትዮጵያ ኦርቶዶክስ በክርስቶስ ኢየሱስ ብቻ አምኖ የዘላለም ህይወት ይገኛል ሲባል በጭራሽ ይላሉ። እንዴት? ሰው ካልሰራ መዳን የለም፣ ድነት አይገኝም። እኔ የዘላለም ህይወት እንዳለኝ እርግጠኛ ነኝ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል ሮሜ መጽሐፍ ምዕራፍ 8 ቁጥር 1 ላይ። ኩነኔ ማለት ፍርድ ነው። ነፃ ወጥተናል በክርስቶስ ኢየሱስ። ሞት የሚይዘን የሚገዛን አይደለንም። ለምን? እኛ የእግዚአብሔር ልጆች ነን። በኢትዮጵያ ኦርቶዶክስ ግን ሰው ካልሰራ የዘላለም ህይወት አያገኝም። ሰው ካልሰራ የዘላለም ህይወት አያገኝም የሚሉት ግን በክርስቶስ ደም ሲሆን ነው። በአቦ ሲሆንስ ይቻላል። ይሄው ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል፣ ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ይሄ መነኩሴ ምን አይነት ሰው ነው? ዝሙት የሚያበዛ ነው፣ የሚያስጠነቁል ነው፣ ጠንቋይ ቤት የሚሄድ ነው፣ ስራ የሚያደርግ ነው፣ ጠንቋይ ነው ራሱ ማለት ነው። ሰውየው ኃጢአተኛ ነው፣ ሰውየው ደግሞ መነኩሴ ነው። በጣም በሚገርም ሁኔታ። እሺ ከዕለታት በአንድ ቀን ንዑድ ክቡር የሚሆን የአባታቸው የገብረ መንፈስ ቅዱስን የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች የምሕረት ቃል ኪዳን እንደተሰጠው የሚናገር የቃል ኪዳኑን መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ፣ በጸሎቱም እማጽናለሁ ብሎ አሰበ። የአባታቸውን የገድሉ መጽሐፍ ስሞ ከዚያ ወጥቶ ወደ ሀገሩ ሄደ። ሲሄድ በመንገድ ሽፍቶች አግኝተው መላልሰው ደበደቡት። ልብሱንም ገፈው በደምም ተነክሮ ወደ ቤቱ ገባ። በዚያች ሌሊት በእግዚአብሔር ፍቃድ ሞተ። ይሄ ዝሙትን የሚያደርግ ሰው፣ የሚያስጠነቁል ሰው። የጨለማ መላእክት መጥተው ያችን ነፍስ ወሰዷት፣ በእግዚአብሔርም ዙፋኑ ዙሪያ አደረሷት። እግዚአብሔርም ይችን ነፍስ ወደ ሲኦል ውሰዷት ብሎ አዘዘ። ለምን? ኃጢአተኛ መነኩሴ ስለነበረ። ከስራዋ ክፋት የተነሳ በዚያ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜ ጨለማ መላእክት ያችን ነፍስ ይዘዋት ሄዱ። አባታቸው ገብረ መንፈስ ቅዱስም ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶም በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃል ለምን ይታበላል አለ። ለምን ትዋሻለህ እያለው ነው ጌታ። ሰማይና ምድር በቃል ኪዳን ጸንቶ ይኖራሉ። አቤት ጌታ ሆይ የሰጠኝን ቃል ኪዳን አትርሳ አለው። ጌታም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸሁ አለው። ቃል ለምን ይታበላል ስላለው ምን ዋሸሁ አለ ጌታን ማለት። አባታቸውም ክፉዎች አጋንንት ወደ ሲኦል የወሰዱት ያ ሰው በጸሎቴ በአማላጅነቴ ያመነ ሰው ነው አለው።
መታሰቢያውን አደርጋለሁ ብሏል። ሞቱም በበዓሌ ቀን ነው አለው። ጌታችንም የዚያን ሰው ኃጢአቱ ስለበዛ ዝም አለ። አባታችንም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህን ሰው ማረው፣ ምሕረቱን ካልፈቀድክ ግን እኔንም ከዚያ ሰው ጋር ጨምረኝ አለው። ካልማርከው እኔንም ወደ ሲኦል ክተተኝ እያለ ነው ያለው። እሺ አብ ሆይ በባህሪ ልጅ በወልድ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። ወልድ ሆይ በባህሪ አባት በአብ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። መንፈስ ቅዱስ ሆይ በአብ በወልድ በመንፈስ ቅዱስ እማጸናሃለሁ። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘው፣ ወደ ሲኦል ሳይጥሏት ፈጥና አምጣት አለው። የመላእክት አለቃ ቅዱስ ሚካኤልም ሄዶ ከእሳት ባህር ዳርቻ አገኛት፣ መልሶ እግዚአብሔር ፊት አቀረባት። እግዚአብሔርም ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽለት አላት። ያችም ነፍስ የገድሉን መጽሐፍ በሳምኩ ጊዜ ደስ አለኝ፣ በሰማው ጊዜ ደስ አለኝ፣ በልቤም ተስካሩን መታሰቢያን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ፣ ገድሉን ስሜ ተማጸንኩበት። ከዚያ ወጥቼ ሲሄድ በዚያች ቀን ሽፍቶች አግኝተው ደብድበው ገደሉኝ፣ ይኸው ወደ አንተ መጣሁ አለችው። እግዚአብሔርም ያችን ነፍስ እርሱን በመውደድሽ ልብሽ ከተቃጠለ በቃል ኪዳኑ ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ በደልሽንም አጥፍቼልሻለሁ አላት። ይህም ብሎ የምዕመናን አንድነት ወዳለበት ወሰዷት አላቸው። ፈጥነውም ወሰዷት። አባታቸውም ተደሰተ፣ ፊቱም በራ ይላል። ይሄ ሰው ከሲኦል ወጥቶ ወደ ገነት የገባው ምን አይነት ሰው ነው? እዚህ ጋር እንደምናየው ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል፣ ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። አሁን እነዚህ መጽሐፍቶች ገልጠን የምናሳየው እንድታፍሩ እንድትሸማቀቁ እናንተ ላይ ወይ እንደዚህ ለመቀለድ አይደለም። ጉዳዩ የዘላለም ሕይወት ስለሆነ ነው። ጉዳዩ የመጨረሻችንን የሚወስን ነገር ስለሆነ ነው። እኛ ክርስቲያኖች በክርስቶስ ኢየሱስ ትምክት አለን። በክርስቶስ ኢየሱስ እጅግ በጣም እርግጠኞች ነን። ለምን? የዛሬ 2000 ዓመት ቀራንዮ ላይ የሆነው ነገር ለኛ ትምክታችን ስለሆነ ጴንጤ እንድትሆኑ አንፈልግም። እኛ የክርስቶስ እንድትሆኑ ግን ሁሌም ፍላጎታችን ነው። ጴንጤ መሆን ከኦርቶዶክስ እንድትወጡ እንደሱ አይደለም ዓላማችን። የክርስቶስ ብቻ እንድትሆኑ ስለምንፈልግ ነው። ለምን? መዳን በሌላ በማንም ስለሌለ፣ መዳኛው መንገድ ኢየሱስ ክርስቶስ ብቻ ስለሆነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መጽሐፉ ምዕራፍ 5 ቁጥር 21 ላይ ሲናገር እኛ በክርስቶስ ኢየሱስ ሆነን ይላል ቃሉ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ምን ማለት መሰላችሁ? ስለኛ ሞተ ማለት ነው። እኛ ኃጢአታችንን በእርሱ ላይ ጭነን የእግዚአብሔርን ጽድቅ አገኘን። በእግዚአብሔር ፊት ትክክል የምንሆነው በክርስቶስ ኢየሱስ ስንሆን ብቻ ነው። ማንም በምድር ላይ በእግዚአብሔር ፊት ጻድቅ የለም ይላል መክብብ መጽሐፍ ምዕራፍ 7 ቁጥር 20 ላይ። በእግዚአብሔር ፊት ጻድቅ መሆን የሚቻለው በክርስቶስ ኢየሱስ ብቻ ስንሆን ነው። እኛ አቦን ስለምንጠላ አይደለም፣ ተክለ ሃይማኖትን ስለምንጠላ አይደለም። በጳውሎስ ስም ቢጻፍም እንቃወማለን። ጳውሎስ የዘላለም ሕይወትን ሊሰጥ አይችልም። ጴጥሮስ የዘላለም ሕይወትን ሊሰጥ አይችልም። ኢትዮጵያውያን ስለሆኑ አይደለም እነዚህ ሰዎች የምንቃወመው። ኢትዮጵያውያን መሆናቸው አይደለም፣ የሆነ ቦታ ስላሉ አይደለም። ከእግዚአብሔር ቃል ጋር የሚጋጭ የሚጣላ ስለሆነ ነው። የእግዚአብሔር ቃል እኔ ብቸኛ መንገድ ነኝ አለ ኢየሱስ ክርስቶስ። እሱ ብቻ ከሆነ መንገዱ ሌሎቹ ገደል ናቸው ማለት ነው። እኔ ሕይወት ነኝ አለ። ብቸኛው ሕይወት ኢየሱስ ከሆነ በሌሎቹ በኩል ብትሄድ ሞት ነው ማለት ነው። ወደ አብ የሚያደርስ ብቸኛ መንገድ ኢየሱስ ከሆነ በኢየሱስ ብቻ በተከፈለልህ ወደ አብ ትገባለህ ማለት ነው። ኢየሱስ ክርስቶስ መጣና ሲናገር እኔ ሕግና ነቢያትን ልሽር አልመጣሁም አለ። ግን ቀጥሎ የተናገረው የሚደንቅ ቃል ነው፣ ልፈጽም አለ። ለዛ ነው ኢየሱስ ክርስቶስ መስቀል ላይ ተፈጸመ ያለው። ቅዱስ ጳውሎስ ይህን ቃል ያዘና በሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው አለ። የሚያምን ሁሉ የዘላለም ሕይወት እንዲያገኝ፣ የሚያምን ሁሉ በእግዚአብሔር አብ ፊት በክብር እንዲቆም ክርስቶስ የሕግ ፍጻሜ ሆኗል። ትምክታችን የተሰወርንበት እርሱ ኢየሱስ ክርስቶስ ነው፣ ደሙ ነው። እኛ ምንጠራችሁ ወደ ኢየሱስ እንጂ ወደ ጴንጤ አይደለም። እዚህ አዳራሽ መጣችሁ አብራችሁ እንትን እንድትሉ አይደለም። ወደ ክርስቶስ ግን መምጣት ያስፈልጋል። ለምን? ሕይወት ክርስቶስ ብቻ ስለሆነ። ተባረኩ። ዮኒ ስለሰጠን ዕድል እጅግ በጣም አመሰግናለሁ። ጌታ ኢየሱስ ይባርክ። ቴንክ ዩ ብሩክ፣ ተባረክ። ምንድነው? እሺ
ምንድነው መሰላችሁ በጣም ይሄን ሁላ መመለስ ይችላሉ ብዬ አላስብም። በጣም በስቷል። ኤክስትሪምሊ ኦርቶዶክስ በዚህ ውስጥ አለች ብሎ የሚያምን ለማወቅ በጣም አዳጋች። እውነት ለመናገር አብዛኛው ህዝብ እንደማያነብ ስለሚያውቁ ነው። ይህንን ሁላ ነገር ጨመር ካለ ይህንን መልስ ከሰጡን በኋላ ወደ ሌላ መሄዱ መልካም ነበር እና እኔ በእውነት ነው ያማል። እንደ አንድ ኦርቶዶክስ በእውነት ለመናገር እኔ ሳልሆን እታች ያሉትን መጠየቅ ትችላለህ። የሚያም ነገር ይሄ ሁላ ዝባዝንኪ ለምን አስፈለገ? አዳኙ ክርስቶስ ተብሎ ተጽፎ እያለ ይሄ ሁላ ውሸት ለምን አስፈለገ? ምንድን ነው ጥቅሙ? ጥቅሙ ምንድን ነው? እሱን እንዲነግሩኝ ነው፣ ጥቅሙን እንዲነግሩኝ ነው የምፈልገው። እና ሆፍሊ ለእኔ ሳይሆን ከ5000 በላይ ሰው ቁጭ ብሎ የሰማው ነገር ስለሆነ የ5000 ሰው ህይወት ግድ ካላላቸው አዶን ኬር። 5000 ደግሞ ብዙ ሆኖ እንደሚመጣ ስንት ሰው እንዳየው እዚሁ ያለው ልንገራል። 113300 ሰው አይቶታል። 113300 ሰው የዛሬውን ውይይት አይቶታል። እየገባ እየወጣ አይቶታል። ስለዚህ ይሄን ያህል ህዝብ የማይጨንቃችሁ ከሆነ መብታችሁ ነው። እና ብዙ ችግር ኦርቶዶክስን ከማጣታችን በፊት በጊዜ እነዚህ ገድላት የሚባሉ መጽሐፎች በደንብ ታይተው መልስ ቢሰጡበት መልካም ነው ብዬ አስባለሁ። ይሄን ነው ምለው። እርምሻዬ ሌሎቹ ድባይሰጣቸውም እኛም ጋር ስለመሸ እኔም እሱን ልልህ ነበረ መሀል ላይ የገባሁትኝ። አንተም ይህንን ፕሮግራም ከዚህ በኋላ እንኳን በተከታታይ ቀናት 1 ወር ብሰጠን በ1 ወር ውስጥ እንኳን የምንጨርሰው አይደለም መጽሐፍቶች ውስጥ ያለው። ስለዚህ ለአሁኑ እዚህ እናቁምና ወንድሞች እዚህ ያልተናገሩ ዳጊ እንዳልክ እና ኤፍኤም ስላሉ በቅዱሴም ማለት አድርጋችሁ ለእነሱ አጠር አድርገው እኔም ይሄን የመጨረሻ ንግግር ልናገር። ወደ መጨረሻ ላይ ግን ይሁንዬ ምናልባት ፍቃድ ይሆናል ብዬ አምናለሁኝ። ከ10 ደቂቃ ያህል እንኳን ለወንጌል ስብከት ለቅዱስዬ እንድሰጠው እንወዳለን። እንደው ሌሎች ወንድሞች ከተናገሩ በኋላ 10 ደቂቃ ንጹህ ፒውር የሆነ ዋና የመጣንበት ዓላማ ቅዱስዬ በዚህ ላይ 10 ደቂቃ ካስተላለፈ በኋላ ከሱ ንግግር በኋላ ትጨርሳለህ። እኔ እዚህ ላይ ሳላመሰግንም አላልፈው። ጌታ እግዚአብሔር ይባርክህ ይሄንን ፕሮግራም ስላዘጋጀህልን። በባለፈው እፎይን ጠርተህ ልክ እንደጠየቅከው ያለውን ነገር እኛንም ጠርተህ ደግሞ እንደዚሁ ደግሞ በመጽሐፍ የተሰነደ ማለት ነው። እንደዚሁም ደግሞ ጌታ ቢፈቅድ አንተም ታደርገዋለህ ብዬ አስባለሁ። ኦርቶዶክሳውያን ወገኖችንም ጠርተህ በእኛ ወንጌላውያን አማኞች ላይ እንደዚህ የጻፍ ነው፣ በአብያተ ክርስቲያናት የጻፍ ነው። እንደዚህ ገድላት፣ ድርሳናት ከመዳን ትምህርት አኳያ በነገረ ክርስቶስ አኳያ የጻፍ ነው። እንደዚህ አይነት ነገር ካለ እንዲያወጡና እንዲያጋልጡ እዚሁ አንተ ቤት እድል እንድሰጣቸው ሁሉ እንፈቅዳለን። በእኛ በወንጌላውያን አማኞች ላይ በሰነድ የተረጋገጠ በመረጃ የተጻፈ አምጥተው እንዲናገሩ ማለት ነው። እኛ ከመጽሐፍ ቅዱስ ውጭ የምናምነው መጽሐፍት ስለሌለን ይህን አድርገን እንናገራለን። አለ ግን ከተባለ እሱንም እድል ሰጥታቸው እነሱም ጭምር ቢናገሩ እኛም መስጠት ያለብን መልስ ካለ እንሰጣለን። እነሱም ደግሞ አሁን ላቀረብነው ነገር እነሱ መልስ ከሰጡም ደግሞ ይስጡበት እና እግዚአብሔር ይባርክ። በእውነት ያለ አድሎ ይህንን ነገር እድሉን ስላመቻቸልን ጌታ እግዚአብሔር ዘመንን ይባርክ። እነ ዳጊዬና እንዳልክ ኤፍዬ ከተናገሩ በኋላ ለቅዱስዬ 10 ደቂቃ ያህል ከሰጠኸው ፒውር የሆነ ወንጌል የሚሰብከው ከዛ በኋላ ፕሮግራሙን በዚህ እንጨርሳለን ማለት ነው። ተባረክ። ማናቸው እንዳልክ ወይም ኤፍሬም ኤፍ ካለ የሆነ ነገር ብትሉ ወንድሞች። ኦኬ ዳጊ የምትለው ነገር ካለ ከአንተ ልጀምር። ቶሎ በሉና ጊዜውን እንድንጠቀም። ከዛ ኤፊ፣ ከዛ እንዳልክ፣ ከዛ መጨረሻ ቅዱሴ እንጨርሳለን በዚህ። ኦኬ እሺ። ቴንኪዩ ኤርሚዬ፣ ቴንኪዩ ዮኒ። እኔ እንኳ ወንድሞቼ እንዲቀድሙ አስቤ ነበረ። ምናልባት አሁንም መቅደም ከፈለጉ ይችላሉ፣ ቅድም እድል ስላገኘው። ኦኬ እንግዲህ ማይኩን የከፈተ የለም። ቶሎ ልበል ዮኒዬ፣ ሰዓታችን የኔ እናንተ ተመሳሳይ ነው። ሁለታችንም መሽቶብናል።
አጠር አድርጌ ይሄን ነገር ልበል። እንግዲህ እንደ አንድ የወንጌል አገልጋይ ሁሌም ቢሆን ግድ የሚለኝ ሁሌም ቢሆን ትኩረት የምሰጠው ቅድሚያ የምሰጠው የሰዎችን መዳን ነው። ሰዎች መዳን አለባቸው። የዘላለምን ሕይወት ማግኘት አለባቸው። ወደ ሲኦል ሲሄዱ ሲነዱ ማየት ልብ ይሰብራል። ስለዚህ እንድንመሰክር ይሄንን የቤዛነቱን ስራ የመስቀሉን ስራ እንድንሰብክ እንድንናገር አደራ አለብን ሁላችንም። ምክንያቱም ወንጌልን ባልናገር ወዮልኝ ይላልና እግዚአብሔር ቃል ዝም ልል አይቻለኝም። ስለዚህ እንደ መጨረሻ ላይ መናገር ፈልገው ያው እነዚህ ገድላቶች ዙሪያ በተነገሩት ጉዳዮች ላይ አይተን እንደሆነ የሚያጠነጥነው ነገረ ድነትን የሚያፋልሱ ሀሳቦች በብዙ ተነስተዋል። በአብዛኛው የምታየው ነገር እንዲያውም አንዳንድ ጊዜ ኦርቶዶክስ ለድነት ብላ የድነት መንገድ ብላ ያስቀመጠችውም የጽድቅ ይገኝበታል ብላ ያስቀመጠችውን መንገድ ራሱ የሚጣረስ ለምሳሌ እምነት፣ ጥምቀት፣ ቁርባን፣ መልካም ስራ፣ ሜሮን ምናምን የሚሏቸው አሉ። እነዚህን እንደ አንድ ኦርቶዶክሳዊ የድነት መንገዱን ያገኝበታል ብለው ያስቀመጡ ናቸው እና ከነዚህ አንዱንም ሳያደርግ ሰው በተለያየ መንገድ በአጭሩ ኢቭን ሲኦል ድረስ ተፈርዶበት ከገባ በኋላ ይግባኝ ከማይጠየቅበት ሲኦል ግን በምልጃ በተገባላቸው በሚባል ቃል ኪዳን በፍትሃት እንዲሁም ደግሞ ቅድም በሰማቸው መንገዶች በአጭሩ ሰው እንደ ልቡ አለል የሆነ ላይፍ ኖሮ ዝም ብሎ ተራ የሆነ ላይፍ ኖሮ እግዚአብሔርን የማያስከብር ላይፍ ኖሮ ወይም ቤተክርስቲያኒቷ ሪኳየር የምታደርገውን የጽድቅ መንገድ ሳይከተል ኖሮ እንኳ ተስፋ እንዳለው ይነግራልና ይሄ ትውልድን ያጠፋል፣ ትውልድን ያዘናጋል። ይህን የሰማ ሰው እነዚህን ገድሎች ያመነ የተከተለ ሰው ለምን ብሎ ያምናል? ለምን ይጠመቃል? ለምን ሜሮን ይቀባል? ለምን ቁርባን ይወስዳል? ለምን መልካም ስራ ይሰራል? ምክንያቱም ሲኦል ቢገባም ከሲኦል የምታወጣው የሚታወጣው ብቻ ሳይሆን የሚያወጡት ብዙ ሰማዕታት፣ ብዙ ቅዱሳን፣ ብዙ ቃል ተገባላችሁ የሚባሉ አሉ። ያ እንኳ ባይኖር ደግሞ ከምድር ላይ ደግሞ በፍትሃት ሊያሻግሩት የሚችሉ የፍትሃት ስርዓቶች አሉና እነዚህ ነገሮች ትውልድን ያጠፋሉ። ትውልድ ዝንጉ እንዲሆን፣ ትውልድ ራሱን ለጌታ እንዳይቀድስ፣ የጌታን ቃል እንዳያነብ፣ የጌታን አጀንዳ እንዳይፈጽም፣ ወንጌልን እንዳይመሰክር፣ የተሰቀለውን እንዳይሰብክ ያደርገዋል። ስለዚህ ሁሌም እንደምንናገረው ወንጌል ስለ ልጁ ነው። ስለ ልጁ መነገር አለበት። ወንጌል ስለ ልጁ እንጂ ስለ እናቱ አይደለም። ስለ መላእክቱና ስለ ሰማዕቱ ስለ ቅዱሳኑ አይደለም። ሮሜ 1:4 ላይ እንደሚናገረው ወንጌል ስለ ልጁ ነው። ኢየሱስ መሰበክ ሲጀምር ሰዎች ህይወታቸው ይፈወሳል። አገራቸው፣ ምድራቸው፣ አካባቢያቸው፣ ኑሯቸው መፈወስ ይጀምራል። ለሌሎችም ፈውስ፣ ሰላም፣ ጤና ይሆናል። ምክንያቱም አንዳንዱ ነገሮች አሁን እዚህ አላነሳናቸውም እንጂ በአገር በክልል በዘር በምን የሚያጋጩ ሀሳቦች አሉ። ግን ሰላም ነው። ወንጌል ከተሰበከ ግን ወንጌል ሰላም ነው። ወንጌል ፍቅር ነው። ወንጌል ደስታ ነው። ወንጌል ስለ ኢየሱስ ነው እና ወንጌል ይሰበክ ወንድሞቼ እህቶቼ። እሱን እናግንነው፣ እሱን ከፍ እናድርገው። እሱ ከፍ ባለበት ለእግዚአብሔር የተንበረከከ ሰው ደግሞ በችግር ፊት በሁኔታዎች ፊት መቆም ይችላል። በገጠማችሁ በፐርሰናል ህይወትም ይሁን እንደ አገር በገጠመን ነገር ሁሉ ከፍ የምንለው የምንነሳው የምንባረከው እኛ መጀመሪያ ለጌታ ዝቅ ስንል ነው እና ይህን ማለት ፈልጋለሁ። ቅድም በኢየሱስ እና በማርያም ዙሪያ ኤርሚያስ የሰራው ንጽጽር መረሳት የለበትም። በነገረ ወይም በታምረ ማርያም እና በታምረ ኢየሱስ መጽሐፍ ዙሪያ ጎን ለጎን አድርጎ የሰራው መረሳት የለበትም። ኢየሱስ የመጣበት ዓላማ ነው። የእኛም ስብከት ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ እያለ መጽሐፉ ግን ኢየሱስ በ5 ዓመቱ ሰውን እንደገደለ ብዙዎችን እንደገደለ ያትታል እና ይሄ ትክክል አይደለም። የኛ አምላክ የምናመልከው አምላክ ሙስሊሞች ምናልባት በዚህ ሰዓት ሊኖሩ ይችላሉ፣ ሌሎች ሃይማኖቶች ሊኖሩ ይችላሉ። የምናመልከው አምላክ ህይወትን የሚያበዛ ራሱ ደግሞ ህይወት የሆነ አምላክ ነው እንጂ እንደተባለው አይደለም እና ይህንን ህይወት የሆነ ኢየሱስ እንሰብካለን። የመጣበትን ዓላማ የሞተበትን ዓላማ የዘላለሙን አጀንዳ እንናገራለን። ቴንኪዩ ዮኒ ስለሰጠኝ እድል እኔ እዚህ ላይ ላብቃ። ቴንኪዩ። ቴንኪው። ኤፊ ወጣ እንዴ? እሺ እንዳልካለህ አመኝ አልችልም ብሏል። ኦኬ እሺ እንዳልክ ያለህ አለው ኤርሚዬ እየሰማው ነው። ቅድም ድረስ አለው። በቃ እሺ ቀጥል አንተ አሁን፣ ከዛ ቅዱሴ፣ ከዛ እንጨርሳለን ወገኖች። ዮኒ ደክሞታል። እሺ ጌታ የተመሰገነ ይሁን። ኤርሚያስ መጀመሪያ ሲጀምር እንዳለው እንደዚህ አይነት ፕሮግራሞች የተለየ ዓላማ የላቸውም። ባይዘው የተለየ ዓላማ ሳይሆን ትውልዱን ወደ እውነት ስለመምራት ነው እንጂ ከሆነ ቤተ እምነት ጋር ግብ ለመግባት አይደለም። የሆነ አካልም ለማበሳጨት ምናምን አይደለም። የወንጌል እውነት ለመመስከር ስለሆነ
ተባረኩ። በብዙ እዚህ ያላችሁ ሁላችሁም በዚህ አገልግሎት ረዥም ዓመት ነው እንግዲህ የሆነ የኤርሚያስ አበበን እንደምታውቀው በጣም ረዥም ዓመት ነው በዚህ አገልግሎት ነው የሚታወቀው እና አንድም ቀን ሌላ ዓላማና ኢላማ ከጀርባው የለውም። እንዲሁ ወንጌልን ለመግለጥ ስለሆነ በጣም ብዙዎች በዚህ ወንጌል ብርሃን ጌታን አግኝተዋል፣ ወደ ጌታ መንግስት ጨምረዋል። ምክንያት ከሆኑ ሰዎች መካከል አንዱ እሱ ነው። ባይዘ ወደዚህ ወደ ጌታ እንድመጣ እና አሁንም እየበረታ ነው ያለው ሙሉ ጊዜውን ለዚህ አገልግሎት ሰጥተው። ስለዚህ እዚህ ላላችሁ ሰዎች አጭር መልእክት አለኝ። ጌታ ኢየሱስ ክርስቶስ ያድናችኋል፣ ይወዳችኋል። ጌታ ኢየሱስ ያድናል። ኢየሱስ ፍቅር ነው። ኢየሱስ ደስ ይላል። ወደ ክርስቶስ ብቻ ትኩረት እንድታደርጉ እሱን በተመለከታችሁ ጊዜ ከድካማችሁ ታርፋላችሁ። እሱ ድካምን ስላሸነፈ። እሱን በተመለከታችሁ ጊዜ ካስጨነቃችሁ ነገር ትላቀቃላችሁ። እሱ ጭንቀታችሁን ሁሉ ስለተቀበለ። እሱን በተመለከታችሁ ጊዜ በሞት ፍርሃት ጣር ውስጥ ያላችሁ እሱን ስታዩ ከሞት ፍርሃት ትላቀቃላችሁ። እሱ የሞትን ፍርሃት ጠርጎ ስላነሳ። ስለዚህ የእምነታችን ጀማሪ ፈጻሚ ድል አድራጊ ኢየሱስ ነው። ብቁ ሆኖ የተገኘው ኢየሱስ ነው። የዚህ ክርስትና መስራችም ኢየሱስ ነው። ባይዘው ኢየሱስ ጀምሮ ኢየሱስ በጨረሰው ክርስትና ላይ ማንም ባለድርሻ አይሆንም ነው የኛ ሐሳብ። የማዳን ስራ ላይ የኢየሱስ ነው። ማዳን የኢየሱስ ነው። ክርስትናን ኢየሱስ ነው በደም ነው የሰራው። ዝም ተብሎ የሆኑ ሰዎች ተሰብስበው አይደለም ክርስቲያን የሚባል ማህበር ያቋቋሙት። ኢየሱስ ነው የሰራው። ይሄን ከኢየሱስ ውጪ የዚህ እምነት መስራች ማንም የለም። ስለዚህ እሱ ነው የጀመረው፣ እሱ ነው የጨረሰው። እግዚአብሔር ከዚህ በኋላ ሰዎችን ለማዳን የሚጠቀመው ሌላ አማራጭ የለም። ዮኒ የሚልከው መልአክ የለም፣ የሚያብራራውም ሌላ ነገር የለውም። እግዚአብሔር በቃ የመጨረሻውን በልጁ በኩል ተናግሯል። ብሩኬ ገና ሲጀምር እንዳለው ዓለማትን በፈጠረበት በዚህ ዘመን መጨረሻ በልጁ ተናገረ ነው የሚለው መጽሐፍ ቅዱስ ዕብራውያን ላይ። የመጨረሻ መልእክቱን እግዚአብሔር በልጁ በኩል ተናግሯል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። በጌታ በኢየሱስ እመኑ፣ ከዘላለም ሞት አምልጡ። ይሁን እየተባረክ መርጌታ እግዚአብሔር ይባርኮት። ያረጉ ስላሉት ነገር ቀላል ነገር አይደለም። እርሶም እያረጉት ያሉት ነገር እና እግዚአብሔር ዘመኖትን ይባርክ። ይበርቱልን። እንወዶታለን። ብዙ ክርስቲያኖች በጣም ነው የምንወዶት። እግዚአብሔር ይባርኮት። ዳጊ ተባረክ። እንወዳለን። አንተንም እግዚአብሔር ዘመንን ይባርክ። በተለይ እዚህ ፕላትፎርም ላይ ዳጊ ዘማሪ ዳጊ እያረከው ያለው ነገር ቀላል ነገር አይደለም። ለብዙዎች መዳን የወንጌል እውነትን እየከፈቱ ካሉ ሰዎች መካከል አንዱ ነው። ዳጊ ተባረክ። ብሩክዬ ይገርማል። ዮኒ እዚህ ፕላትፎርም ላይ ነው ጌታን ያገኘው እና ከነ ኤርሚ ጋር እንትን ይል ነበረ፣ ይማር ነበረ እና ይከራከራቸው ነበር። የኦርቶዶክስን ቤተ እምነት ትምህርት ይዘው መጥተው እና ጌታ አገኘው። ሲያይ እውነት ሆኖ ያገኘው ኢየሱስን ነው። ሲያይ መንገድ ሆኖ ያገኘው ኢየሱስን ነው። ሲያይ አዳኝ ሆኖ ያገኘው ኢየሱስን ነው። መጨረሻ ላይ በኢየሱስ አረፈ ማለት ነው። እና ብሩኬ በጣም የልጅ አዋቂ ነው። በጣም በእርጋታ በእውቀት በብስለት በትህትና ደግሞ ከትህትና ጋር በስመ አብ ደስ ነው የሚለው በቃ። እና እግዚአብሔር ይባርክ ብሩኬ። በጣም ደስ ብሎናል። እዚህ ፕላትፎርም ላይ ጌታ አንተን በወንድሞች ላይ ጨምሮ ለዚህ ወንጌል ብርሃን ስላስነሳ እግዚአብሔር ኤርሚ ላይ፣ እግዚአብሔር ኤፊ ላይ፣ እግዚአብሔር ዳኒ ላይ አንተን ስለጨመረልን እግዚአብሔር እዚህ ፕላትፎርም ላይ የሚያገለግሉ ወንድሞች ላይ አንተን ስለጨመረልን ጌታን እጅግ አድርገን ስላንተ እናመሰግናለን። ቅዱሴ ተባረክ። ቅዱሴም እንደዚሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስብከት ከሚያገለግሉ የተወደዱ ወንድሞች መካከል አንዱ የነበረ ነው። ያው ጌታ ነው ባይዘ ሁሉም ግራውንዱ ከዳጊ ውጪ ማለት ይቻላል ከኦርቶዶክስ ግራውንድ ነው ይሁንዬ የመጣ ነው። ኢየሱስ በልጦብን በቃ ሌላ ነገር የለውም፣ ምንም ነገር የለውም ጀርባው። ቅዱሴም እንደዛው ነው። እዚህ ፕላትፎርም ላይ አሁን በጣም በርካቶችን ወንጌል እያስተማረ ተከታታይ ትምህርቶችን እያስተማረ ያለ ወንድማችን ነው እና እሱም በዚህ ቅበተ እምነት ላይ እየሰራ ነው። እንደገና በጎንም ደግሞ ወንጌል ያስተምራል። ጌታ የተባረከውን። እዚህ ያላችሁ ሁላችሁም 4700 ሰዎች የሰማችሁ ያልሰማችሁ ይሄ ወንጌል ብርሃን እንዲፈጠን ኮፒ ሊንክ ያደረጋችሁ፣ ታብታብ ያደረጋችሁ፣ ጊፍት የሰጣችሁ፣ ሼር ያደረጋችሁ ሁላችሁ
ጌታ እግዚአብሔር ዘመናችሁን ይባርክ። ተባረክ ዮንዬ። ጸጋና ሰላም ይብዛላችሁ። ቴንኪዩ ቅዱስዬ ፕሊስ። በጣም መስዋዕት ነው የከፈለው ዮኒ የእውነት እነሱ ጋር አሜሪካ በጣም ዳጊ አሜሪካ ያሉ እዚህ ውስጥ በጣም ብዙ ሰው አለና ወንድምነት በቃ ደቂቃ ይዛለሁ እንደው በጣም በዛ ቢባል አይዶ ነው ዮኒ የምን ያህል ደቂቃ ትችላለህ? ስለ ጌታ ብቻ ነው ነገር ያ አጠር አድርገህ ሌላም ጊዜ ስላለን ስለ ጌታ ሌላ ማወቅ ጊዜ ስላለ አዎ አዎ በቃ እና አጠር አጭር አድርገህ አጭር ብቻ ትንሽ ደቂቃ ነው። ትንሽ ያስ ደቂቃ ነው። ምንም ብዙ አልወስድም። በቃ መልካም። ቴንኪዩ ያ ስለ ጌታ ደግሞ ብቻ ብለው ነገር ያሳዝን። ስለሚኖር ለምን አዎ ማጠቃለያውን መናገር ማጠቃለያን ዮኒ ይናገራል። ጥያቄዎቹን በሙሉ ምን ብለው እንደሚመልሱልኝ ማወቅ ስለምፈልግ ልክ ነው እሱን መናገር ያ ያ ዮኒዬ መልሶ እያየሁት እኮ ኤዥያዊ የሆነ ነው። አይኑ እየጠበበ ነው እና ቶሎ ልጨርስ። በትልቁ ታደርገኝ ዮኒ ባይብል አውጥቼ ስለ ኢየሱስ ቤዛነት ቶሎ ቶሎ አድርጌ መጽሐፍ ቅዱሳዊ የሆነውን ሀሳብ ቤዛ ምን አይነት ቤዛ እንደሆነ ያንን አንስቼ ልናገር። ኦኬ ቤዛ ጌታ ኢየሱስ ክርስቶስ ብቻ እንደሆነ በኤፌሶን ምዕራፍ 1 ከቁጥር 4 ጀምሮ እንዲህ ይላል የእግዚአብሔር ቃል ከ5 ጀምሮ በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። የእግዚአብሔር ልጆች የምንሆነው በማን ነው? በራሳችን ስራ ነው? ጤዛ ልሰን፣ አመድ ነስንሰን፣ ማቅ ለብሰን፣ ድንጋይ ተንተርሰን፣ 40 ሽምቡራ በልተን 1 ንኬል ውሃ ለ80 ጠጥተን ነው የምንድ ነው? ተራራ በመውጣት ቁልቁለት በመውረድ ኖ። ምን ይላል? በበጎ ፍቃዱ እንደወደደ። መዳናችን እንዴት ነው? በእግዚአብሔር በጎ ፍቃድ። ከዛስ በኢየሱስ ክርስቶስ ስራ። በየትኛው ስራ? በመስቀሉ ስራ አለና ለእርሱ ልጆች ልንሆን አስቀድሞ ወሰንን። በማን ስራ ነው የእግዚአብሔር ልጅ የምትሆነው? በልጁ በክርስቶስ ኢየሱስ ስራ። ስለዚህ እግዚአብሔርን ያረካው በእግዚአብሔር ፊት ተቀባይነት እንድታገኝ ያደረገው የማን ስራ ነው? የልጁ የኢየሱስ ክርስቶስ ስራ ነው። ጽድቅ ማለት በእንግሊዝኛው ራይቸስነስ ማለት ነው። ራይቸስነስ ማለት ደግሞ ራይት ስታንዲንግ ዊዝ ጋድ፣ በእግዚአብሔር ፊት ትክክል መሆን፣ ያለ ኃጢአተኝነት ስሜት፣ ያለ በደለኝነት ስሜት፣ ያለ ኩነኔ ስሜት፣ ያለ ጥፋተኝነት ስሜት በእግዚአብሔር ፊት ትክክል መሆን። በእግዚአብሔር ፊት ትክክል የምንሆነው እኛ በራሳችን ስራ ነው አይደለም። ለምን? ሰው በሀሳቡ በንግግሩ ደግሞም በድርጊቱ ኃጢአት ያደርጋልና ማንም ባያደርግ በሀሳብ ግን ሊቀደስ አይችልም። ወደ ሴት አይቶ የተመኘ ሁሉ ከእርሷ ጋር መንዝሯልና ይላል መጽሐፍ ቅዱስ። ስለዚህ በስጋ አልጋ ላይ ወጥተህ ባታመነዝር በሀሳብ ስለምታመነዝር ወዳጄ በስራ እጸድቃለሁ የምትል ሰው፣ መከራ የምታይ ሰው እግዚአብሔር አንተን የሚቀበል በማን ነው ይላል? በክርስቶስ ኢየሱስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። በማን ስራ? በልጁ ስራ። ከዛስ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ። በማን ስራ? በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ። እንዲያው የሚለው ፍሪ ግፍትን ያመለክታል። ከዛ የኢየሱስ ቤዛነት ላይ በደንብ አድርጌ ይችላል ላውራ። እንዲህ ይላል፣ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱ የበደላችን ስርየት። ቤዛነት በምንድን ነው? በደም ነው። ኦኬ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። የሚገርም ዮንዬ፣ ይሄ የግሪኩን መጽሐፍ ስታነበው በደሙ የተደረገ ቤዛነታችንን የሚለው ግሪኩ ኤግዛጎራዞ ነው የሚለው። ማንበብ ትችላላችሁ፣ ጎግል አድርጋችሁ ኤግዛጎራዞ። ይሄ ቤዛነት ወይም ሪዴምሽንን ኤግዛጎራዞ የሚል ቃል የወሰደው ባይብል ከየት ነው ብለህ ስትመለከት ከስሌቨሪ ማርኬት ውስጥ ነው የወሰደው። ከስሌቨሪ ማርኬት ተርሚኖሎጂ ወይም ኤፒስተሞሎጂ ውስጥ ነው የወሰደው፣ ቃሎች ውስጥ ነው የወሰደው። ኤግዛጎራዞ ምን ማለት ነው? ልክ ዮኒ የባሪያ ነጋዴ ብትሆን አንድን ሰው ገበያ ውስጥ ትገባና ባሪያ ትገዛና እንደፈለግ አድርገህ ቀጥቅጠህ ትገዛው። መልካም ሰው ትሆንና ሄደ ባሪያው አሳዝኖ ከሚመጣበት ችግርና ከሚመጣበት መከራ የተነሳ ትሄድና ምን ታደርገዋለህ? ትገዛዋለህ። ባሪያውን ትገዛውና ነፃ ታወጣዋለህ። ስላሳዘነ ማለት ነው። ነፃ ታወጣለህ። ነፃ ስታወጣው ግን እንዴት ነው የምታወጣው ሲባል ማንም ይኸውልህ ከአንተ ተከትሎ ዋጋ መስጠት እንዳይችል አድርገህ የመጨረሻ ዋጋ ከፍለ ነው ሰውየውን ነፃ የምታወጣው። ማንም ሊከፍል አፎርድ ማድረግ በማይችለው መጠን ዋጋ ትከፍልና የመጨረሻ ዋጋ ሰቅለ የምትገዛበት ዋጋ ማለት ነው ቤዛነት ማለት ኤግዛጎራዞ የሚለው ሀሳብ። ስለዚህ አሁን እኛን ማንም ዳግመኛ ስሌቨሪ ማርኬት ውስጥ ማንም በኃጢአት ባርነት ውስጥ እንዳያገኘን፣ ከዛ በኋላ አክሰስ እንዳያደርገን፣ በዓለም ውስጥ በኃጢአት ውስጥ በሞት ውስጥ ማንም ዳግመኛ አክሰስ እንዳያደርገን፣ ኃጢአት እንዳይገዛን፣ በደል እንዳይገዛን እግዚአብሔር እንዴት እንደገዛን ታውቃላችሁ? ማንም ደግሞ እንዳይገዛን በልጁ በክርስቶስ ኢየሱስ ደም ነው የገዛን።
ማንም አፎርድ ማድረግ በማይችለው የመጨረሻ ዋጋ ሰቅሎ ነው የገዛ። ለዛ ነው ጴጥሮስ ሲናገር እናንተ የተገዛችሁት በወርቅና በዕንቁ በብር አይደለም፣ በወርቀ ደሙ በልጁ በኢየሱስ ክርስቶስ ደም ነው ቤዛነት የተገኛችሁት ወይም የተገዛችሁት ይላል። ስለዚህ አሁን ቤዛ አድርጎ እግዚአብሔር ሲገዛን በልጁ በኢየሱስ ክርስቶስ ደም ነው ይገዛል። ቤዛችን ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብቻ ቤዛችን እንደሆነ ደግሞ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ቤዛነት ከየት እንደሆነ መጽሐፍ ቅዱስ ይኸውላችሁ ምን እንደሚል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ከማን ዘንድ? ከእግዚአብሔር ዘንድ ምን? ጥበብ፣ ከዛስ ጽድቅ፣ ከዛስ ቅድስና፣ ከዛስ ቤዛነትም የተደረገልን ማን ነው? በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ስለዚህ ከእግዚአብሔር ዘንድ ጽድቃችን ማን ነው? ኢየሱስ። ከእግዚአብሔር ዘንድ ቅድስናችን ማን ነው? ኢየሱስ። ከእግዚአብሔር ዘንድ ጥበባችን ማን ነው? ኢየሱስ። ከእግዚአብሔር ዘንድ ቤዛችን ማን ነው? ኢየሱስ። ማን ነው የተደረገልን? ከእግዚአብሔር ዘንድ በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ስለዚህ አሁን ዮኒ በክርስቶስ አምኜ ጸድቅ ያለው ሲል አናውቅህም? ትላንት 15 ዓመት ስትረግጠን አልነበር? ስትሰድበን አልነበረ? ምንም ያውቅልህ ጉዳይ የለም። ለምን? ዮኒ ጽድቅ ሰርቶ ሳይሆን ከእግዚአብሔር ዘንድ ኢየሱስን ጽድቅ አደረገለት እግዚአብሔር። ጽድቅ አደረገለት እግዚአብሔር። ቅድስና አደረገለት እግዚአብሔር። ማለት ምን ማለት ነው? ፕራይስ ታጉን እግዚአብሔር አደረገው ማለት ነው። ያ ባሪያ ኤግዛጎራዞ ሆኖ ሲገዛ ከስሌቨሪ ማርኬቱ ሲወጣ ታግ ይደረግበታል፣ ማንም ደግሞ እንዳይገዛው። ይሄ ባሪያ ተመልሶ ባሪያ እንዳይሆን፣ ይሄ ባሪያ ተመልሶ የዓለም እንዳይሆን፣ የኃጢአት እንዳይሆን ፕራይስ ታግ ተደርጎበታል። ምንድነው ፕራይስ ታጉ? የኢየሱስ ደም። ስለዚህ ዮኒን ሰዎች ሲያዩ ምን ነው የሚያዩት? የኢየሱስን ደም ነው የሚያዩት። ስለዚህ አሁን ሰዎች ኃጢአተኛ ነው የትላንት ታሪኩን እንዳያስታውሱ መጽሐፍ ቅዱስ ምን ይላል? እነሆ ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው፣ ሁሉም በክርስቶስ ኢየሱስ ምን ሆኗልና? አዲስ ሆኗልና። ኦኬ ዘሌዋውያን 17 ቶሎ ላውጣ። ዘሌዋውያን 17 እንዴት ነው ኢየሱስ ክርስቶስ ደሙን አፍሶ ቤዛ የሆነው? እንደምታውቁት በታምረ ማርያም ላይ ማርያም ደሟን አፈሰሰ ይችላል። እዛ ላይ ብዙ ወንድሞች ስላወሩ እሱ ችግር የለውም። ዘሌዋውያን 17 ቁጥር 11 ማን ነው ደም አፍስሶ በደሙ ቤዛ መሆን የሚችለው የሚለውን መጽሐፍ ቅዱስ እንዲህ ይላል። ዘሌዋውያን 17 11 ላይ የስጋ ህይወት በደም ውስጥ ነውና፣ የስጋ ህይወት በምን ውስጥ ነው? በደሙ ውስጥ ነው። ከዛስ ደሙም ይልና ባይዘዌ ደሙ አይደለም ያነጻችሁ፣ ደሙም ይልና ከህይወቱ የተነሳ አያችሁ፣ ከህይወቱ የተነሳ ያስተሰርያልና። ባይዘዌ የበግ ደም ሲፈስል በግ ውስጡ ኃጢአት ስለሌለበት እስራኤላውያን ለ1 ዓመት ይሸፍን ነበር። አሁን ማንም ተክልዬ ደሙን ቢያፈስል፣ ጴጥሮስ ደሙን ቢያፈስል፣ ሉተር ደሙን ቢያፈስል፣ መሐመድ ደሙን ቢያፈስል፣ ማንም ደሙን ቢያፈስል አያነጻህም። ለምን? የሚያነጻው ቀዩ ደም ሳይሆን ደም ውስጥ ያለው ህይወት። አይታችኋል። ለዛ ነው የስጋ ህይወት በደም ውስጥ ነው ይላል። ደሙም ከህይወቱ የተነሳ ያስተሰርያል። የኢየሱስ ደም ፈሰሰልኝ ስትል ደሙ ቀይ ደም አይደለም። ደሙ ውስጥ ያለው ንጽህና፣ ደም ውስጥ ያለው ጽድቅ፣ ደም ውስጥ ያለው ቅድስና ነው እግዚአብሔር በልጁ በክርስቶስ ኢየሱስ ያካፈለኝ እያልክ። የኢየሱስ ደም ውስጥ ኃጢአት የለም። መጽሐፍ ቅዱስ በሮሜ ምዕራፍ 3 ቁጥር 20 ላይ ሲናገር ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል። ሁላቸውም ደም ውስጥ ኃጢአት አለ። ከማርያም ጀምሮ ጳውሎስ በለው ኢሳያስ፣ እያንዳንዱ በደም ውስጥ ኃጢአት አለ። ኦሪጂናል ሲል ሀማርቲያ የሚባለው ማለት ነው አለ። ማንም ደም ቢያፈስልን ለዮኒ 8 ቢሊዮን ህዝብ ደሙን ቢያፈስ እርሱን መቀደስ ቤዛ መሆን አይችልም። ለምን? ደማቸው ውስጥ ኃጢአት ስላለ። ለአንዱ ግን የአንዱ የኢየሱስ ክርስቶስ ደም የ8 ቢሊዮን ህዝብ ኃጢአት ማንጻት ይችላል። ለምን? ደሙ ውስጥ ያለው ህይወት ንጹህ ስለሆነ። ለዛ ነው ቤዛችን እርሱ ብቻ ነው። ባይዘዌ ጳውሎስ ምን እንዳለ ታውቃለህ? የተሰቀለውን ክርስቶስ እንሰብካለን አለ። ስለዚህ የስብከት ርዕስ የሚሆነው የተሰቀለ ነው። መጽሐፍ ቅዱስ ሲናገር እኛ ግን የተሰቀለውን ክርስቶስ እንሰብካለን ሲል ከተሰቀለው ውጭ አንሰብክም፣ ከተሰቀለው ውጭ ርዕሳችን አይሆንም እያለ ደግሞ ራእይ ላይ ሄደህ ስትመለከት ታርደሃልና ይገባሃል ይላል። ታርዷልና ይገባዋል። ምንድን ነው የሚገባው? ዝማሬ። ተሰቅሏልና ስብከት ለእርሱ ብቻ ይገባዋል። ታርዷልና ደግሞ ዝማሬ ለእርሱ ብቻ ይገባዋል። አይታል ራእይ 5 ላይ ታርዳሃልና ዝማሬ ለአንተ ብቻ፣ ምስጋና ለአንተ ብቻ ይገባል። ለምን? ያልታረደ አይመሰገንም፣ ያልታረደ ዝማሬ አይመጣለትም፣ ያልተሰቀለም ደግሞ አይሰበክም። ብቻውን ቀራኒዮ ላይ ሞቷል፣ ብቻውን መድረክ ላይም ይሰበካል። ብቻውን ከሊቶስጥሮስ ግርጌ ከቀራኒዮ ራስጌ ተዳፍቷል። በረጋ ደም በተጣበቁ ከንፈሮቹ እግዚ ስረዮሙ እስመ በዘ ኢያምሩ ይገብሩ ብሎ ለሰዎች ልጆች ሁሉ ኃጢአት የሞተው እኛን አሳልፎ ለእኛ ራሱን አሳልፎ የሰጠው ጌታ ኢየሱስ ክርስቶስ ብቻ ሊሰበክ የሚገባው ጌታ ብቻ ነው። ለዛ ነው ይኸውላችሁ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ወዳጆቼ በራሳችሁ ስራ እግዚአብሔርን ለማስደሰት በራሳችሁ ስራ ለመጽደቅ ለምትፈልጉ ሁሉ መጽሐፍ ቅዱስ እንዲህ ይላል እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገ። ይኸውልህ ዮኒ፣ እግዚአብሔር ጌታ ኢየሱስን ኃጢአት አያውቀው፣ አንተን ደግሞ ጽድቅ አያውቅህም።
የሚገርመው ነገር ሰዎች እኛ ጸድቀናል ስንል በጣም የሚያበሳጫቸውና የሚያናድዳቸው የእኛ መጽደቅ ነው። የኢየሱስ ኃጢአት መሆን ግን ምንም አይሰማቸውም። ምንም ከቁብ አይቆጥሩትም። ብራዘር፣ እግዚአብሔር እኛን ሳይሞት ማዳን ይችላል። ሁሉን ቻይ አምላክ ነው። ኦኬ፣ ሁሉን ቻይ አምላክ ነው። እግዚአብሔር ግን ስጋ ለብሶ መጥቶ በጠባብ ደረት በአጭር ቁመት ተወስኖ መጥቶ ኃጢአት ሲሆን ይሄ ሊታመን ልንቀበለው የማንችል ከባድ ነገር ነው። የኔ ኃጢአት የኔ ጻድቅ መሆን ነው ሰው የሚገርመው። የኢየሱስ ግን እኔን ስለማጽደቅ ኃጢአት መሆን አይገርመውም። ለዛ ነው በምን ስራዬ ነው የምጸድቀው፣ በምን ስራዬ ነው እግዚአብሔር ፊት የሚገባው ብሎ ለሚጨነቁ ሰዎች፣ በራሴ ስራ ነው እግዚአብሔር ፊት የሚገባው ብሎ ለሚጨነቁ ሰዎች ጳውሎስ ገላግሌ የሆነ ሀሳብ እዚህ ጋር ይናገራል። ምንድን ነው የሚለው? ገላግሌ የሆነ ሀሳቡን ሲናገር 18 ላይ እንዲህ ይላል። ይኸውልህ ኤፌሶን ምዕራፍ 2 ቁጥር 18 ላይ ወደ እግዚአብሔር የምትገባው በራስ ስራ ነው አይደለም። ገዳም በመዞር ነው አይደለም። ብዙ ነገሮች እያደረክ ነው አይደለም። ልጨርስ፣ በ2 ደቂቃ ውስጥ ልጨርስ። እያደረክ ነው አይደለም። እንዴት? በእርሱ ስራ በአንድ መንፈስ ወደ አብ መግባት አለን። በማን ስራ ነው ወደ አብ የምንገባው? በእርሱ ስራ። ኢየሱስ ክርስቶስን እግዚአብሔር ስለ አንተ ኃጢአት አድርጎታል። አንተን ደግሞ በእርሱ ስራ ጻድቅ አድርገዋል። ባይዘዌ ዮኒዬ፣ በጊዜው ሲቀርቡ እስራኤላውያን የሚመረመረው በጉ እንጂ በጉን አቅራቢ አይደለም። ኃጢአት ሰርተ አሁን በጊዜ ብትሄድ በሊቀ ካህኑ ፊት የምትመረመረው አንተ አይደለም። አንተማ ኃጢአትን አውቀ መታሃል። በጉን ነው ሊቀ ካህኑ አገላብጦ የሚያዩ። በጉን አገላብጦ የሚያዩ። ለምን? ለአንተ ኃጢአት መፍትሄ የሚሆነው በጉ ስለሆነ በጉን ምን አድርጎ ያየው? አገላብጦ ያየዋል። ስለ አንተ ካቀረብክ ጊዜ በኋላ ስለ አንተ የሚታየው በጉ ነው። አይታል። እግዚአብሔርን ፊት የቀረበልን የታየልን ኢየሱስ ክርስቶስ እንጂ እኛ አይደለን። የዮኒን የ15 ዓመት ኃጢአት፣ የዮኒን የሰኞ የማክሰኞ ኃጢአት እግዚአብሔር እያስቀመጠ ቀርጾ ቆይ እንዲህ አድርጓል አፈር ደቼ ነው ማበላው ብሎ አይደለም እግዚአብሔር የሚያየው። ዛሬም እግዚአብሔር የሚመረምረው፣ ዛሬም ስለ አንተ እግዚአብሔር የሚያየው የዮኒን የ15 ዓመት የሚዲያ አገልግሎት ሳይሆን ስለ አንተ የቀረበውን ኢየሱስ ክርስቶስን ነው የሚያየው። ለዛ ነው በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። በራሴ ነው የምጸድቀው፣ በእምነት ብቻ አልጸድቅም። አንዳንድ ሰው በማርያም ኪዳን እጸድቃለሁ፣ እንዴት? ውሃ በማጠጣቴ ብቻ እጸድቃለሁ ይላል። እንዴት? ለእሷ በተሰጠው ቃል ኪዳን። እሺ፣ በኢየሱስ ክርስቶስ በማመን አትጸድቅም? አልጸድቅም። እንዴት? መስራት አለብኝ እንዴ? እዚህ ጋር ውሃ በማጠጣት ብቻ እጸድቃለሁ እያልክ እኮ ነው። እግዚአብሔር ምን ይሳነዋል? እሺ፣ በኢየሱስ ክርስቶስ በማመን ለምንድን ነው የማጸድቀው? አይ አልጸድቅም፣ ተፍ ማለት አለብኝ። የኢየሱስ ክርስቶስ ይኸውልህ፣ ኢየሱስ ክርስቶስ ጋር ስራ ፈልገ ከመጣ እግዚአብሔር በደንብ አድርጎ ወገብ እስኪጎብጥ ድረስ ስራ ይሰጣል። እረፍት ፈልገ ከመጣ ደግሞ እግዚአብሔር እረፍት ይሰጣል። ለዛ ነው የዘላለም ሕይወትን ወርስ ዘንድ ምን ላድርግ ሲለው ጌታ ኢየሱስ ክርስቶስ ተሰቅሎ ስላልሞተ በሕግ ኪዳን ላይ ስለነበረ የሕግን ትእዛዛት ሁሉ አድርገሃል አለው። አዎ አድርጌያለሁ አለው። እንግዲህ እንዳላደረገ ሊያሳየው ነው። ጌታ እንዳላደረገ አድርጌያለሁ ብሎ አፉን ሞልቶ ሲናገር ጌታም እንዳደረገው ታውቃለህ። አድርጌያለሁ ብሎ ሲያቅራራ እንዲህ አለው፣ ያለህን ሁሉ ሽጠ ለድሆች አከፋፍለህ ተከተለኝ ሲለው አልተከተለው። ፊቱ ጠቆረ፣ ተመለሰ አለ። ሕግን ከልጅነት ጀምሮ ጠብቄያለሁ አለ። እንዳልጠበቀው እንዴት አድርጎ እንዳሳየው ስማ ይሆን። መጽሐፍ ቅዱስ ላይ ከተሰጡት የህግ ቃላቶች አንዱ ምንድን ነው? ከአምላክ ከእግዚአብሔር በቀር ሌላ አማልክት አታምልክ። ስለዚህ ለዚህ ሰውዬ አምላኩ ምን ሆነበት? ገንዘቡ ሆነበት። ስለዚህ ከእግዚአብሔር ውጭ ሌላ አማልክት አመለከ። ይኸውልህ በጉ ነው ስለአንተ የሚቀርበው። እግዚአብሔር ፊት በስራዬ ጸድቃለሁ ለምትሉ ሰዎች በዚህ 1 ደቂቃ ውስጥ የምነግራችሁ ነገር ብኖር በስራዬ ጸድቃለሁ የምትሉ ሰዎች እንደ እግዚአብሔር አይነት ጽድቅ ሊኖራችሁ ይገባል። እግዚአብሔር ኃጢአትን በሐልዮ በነቢብ በገቢር በሀሳብ በንግግር በድርጊት እግዚአብሔር ኃጢአትን እንደማያውቀው እግዚአብሔር ፊት ንጹህ ጻድቅ ሆናችሁ በራሳችሁ ስራ በሀሳባችሁ በድርጊታችሁ በንግግራችሁ ኃጢአት ሳታደርጉ እግዚአብሔር ፊት መቅረብ ትችላላችሁ። ማን ይችላል? አይችልም። ስለማትችል አንተ ህግን ፈጽመ ስለማትችል ኢየሱስ ክርስቶስ አንተን ወክሎ ህግን ፈጸመና በእርሱ ህግ መፈጸም ስታምን እግዚአብሔር ለአንተ የኢየሱስን ጽድቅ የኢየሱስን መታዘዝ እግዚአብሔር በፊቱ ቆጠረልን። ስለዚህ የመጨረሻ ጥቅሴን ተናግሬ ልጨርስ። የመጨረሻ ጥቅሴ ሮሜ 4:4 ተናግሬ ልጨርስ። ዮኒዬ ስለደከመው የመጨረሻ ጥቅሴ ነው ወዳጆች፣ ልጨርስ። ሮሜ ምዕራፍ 4 ከ4 ጀምሮ እንዲህ ይላል፣ ለሚሰራ ደመወዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ለምሳሌ የሆነ አንድ ድርጅት ውስጥ ብትሰራ የመጨረሻ ሰርተ መጨረሻ ላይ ደመወዝ ለአንተ ምንድን ነው? የግድ ነው፣ ይከፈላል። ለሰውየው ደግሞ ዕዳ ነው። አይተሃል? ከዛ እንዲህ ይላል፣ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ለሰው እምነቱ ጽድቅ ሆኖ ይቆጠርለታል። ጽድቅ ከባድ ነገር አይደለም ወዳጄ። ቋርፊያና እንትን በልተ ምናምን የምታመጣው ነገር አይደለም። ከአንተ በላይ ቡዲዝሞችና ከአንተ በላይ ሂንዱይዝሞች ሳይበሉ በምታታዊ ነገር የሚቆዩ ሰዎች አሉ። እሱ አይደለም ጽድቅ። መጽሐፍ ቅዱስ ምንድን ነው የሚለው? ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለምሳሌ አሁን እንዳልክ እዚህ ጋር የለም። ከዛ ዮኒን ምን አልኩት? እንዳልክ እዚህ ጋር እኮ የለም ግን እንዳለ ቁጠረው ብለህ የለም ግን እንዳለ ትቆጥረዋለህ። በቃ የለም። ለምሳሌ ፍራውላ አለ የለም ግን እንዳለ ቁጠረው። ያ ማለት ማለት ታውቃለህ? የለህም ጽድቅ ግን እንዳለ አድርጎ ቆጠረልህ እግዚአብሔር።
እንዴት አድርጎ? ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለመጽደቅ ምንድነው ማድረግ ያለብህ? እኔ አልችልም ብለህ ሳሬ እንደማድረግ እጅህን ማንሳት። ከዛ እንዲህ ይላል፣ እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ምንን ያለ ስራ ጽድቅን ስለሚቆጥርለት በስራ እንጸድቃለን ለሚሉ እንደዚሁ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ብጽዕና ይናገራል። እኛም ብፁዓን ነን። እንዴት? እግዚአብሔር ኃጢአታችንን ስለማይቆጥርብን። አመፃቸው የተሰረየላቸው ኃጢአታቸውም የተከደናችሁ ብፁዓን ናቸው። ጌታ ኃጢአታቸውን የማይቆጥርበት ሰው ብፁዕ ነው። ዛሬም እግዚአብሔር የሚቆጥረው የልጁን የኢየሱስ ክርስቶስን ስራ እንጂ ኃጢአታችሁን እየቆጠረ መጨረሻ ላይ የሚከፍላችሁ አርጩም የያዘ ክፉ አምላክ አይደለም። በእርሱ ስራ በአንድ መንፈስ ወደ እግዚአብሔር እንድትገቡ የጽድቅን ስራ እግዚአብሔር ጤዛ በመላስ ድንጋይ በመንተራስ አመድ በመነስነስ ማቅ በመልበስ አይደለም። በኢየሱስ ስራ በማመን ወደ እግዚአብሔር መግባት ትችላላችሁ። ህይወታችሁን ለኢየሱስ ስጡ። ተባረኩ። ቴንኪዩ። አሜን። ሰላም ብዝት ይበልልኝ። አንተንማ አንድ ቀን አስገብቼ በደንብ አድርገህ ወንጌል እንድሰብክልኝ ፈልጋለሁ። ይሄ ሁላ እንግዲህ የተነገረው የፕሮቴስታንት ወንድምና ወንድሞቼ በሙሉ መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ውጭ የሆነው በሙሉ የእኛ የኦርቶዶክስ ወንድምና እህቶች የምንመራበት ነው። እያያችሁ ከመጽሐፍ ቅዱስ ነው እያንዳንዱን ሲያወጡ፣ እያንዳንዱን እያወጡ ሲናገሩ ስለ ክርስቶስ ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ ፕሮቴስታንቶች እያመኑ የሄዱበት ነገር እንደሌለ ነው። አለ የምትሉ ካለ ደግሞ የተጻፈ በፕሮቴስታንቶች አሉ ተብሎ የሚባለውን ካለ አምጡና እንድትተቹን እንፈልጋለን ብለው ቃል በቃል ኤርሚሻ እዚህ ጋር ተናግሯል። ቃል በቃል ነው ማወራው። ስለዚህ ለነበረም ጊዜ እጅግ አድርጌ አመሰግናለሁ። የመጨረሻውን እኔ የምለው ስላለ እናንተን ላስወርድ ነው። በጣም ነው የማመሰግነው። ከባድም ነገር ነው። ጊዜዎች ይሰጣል ብዬ አስባለሁ። ተባረክ። በጣም ከልብ እናመሰግናለን። ይሄው ነው የምለው። ምናልባት ዮኒ እስኪጨርስ ድረስ እኛም ወርደን እታች ነው የምንሰማው። ልክ እሱ ከጨረሰ በኋላ ሀሳብ አለኝ የሚለው ካላችሁ የአንድ ሰዓት ቆይታ ብቻ ያደርጋለሁ። እከፍታለሁ። ዮኒ ሲጨርስ ነው ከፍተው እታች ወርደን እግዚአብሔር ይባርክህ፣ እግዚአብሔር ያሳድግህ በእውቀት በማስተዋል በጥበብ ሁሉ እግዚአብሔር ካንተ ጋር ይሁን። እድሜህን ይጠብቅ። ጤንነት የተጠበቀ ይሁን። ዘሮች የተጠበቁ ይሁን። ያንተ የሆነ ሁሉ የተጠበቀ ይሁን። ክፉ አይንካ። አጋንንት እና የአጋንንት ሴራዎች ሁሉ በፊትህ እንደ ቅጠል ይርገፉ። አንተን ብቻ ተጠብቀህ ለዘለዓለም ከክርስቶስ ጋር ተጣብቀህ እንድትኖር አምላክ እግዚአብሔር በበረከት ይልቁንም በመንፈሳዊ በረከት በማይወሰድብህ ብልና ዝገት በማይበሉት መልካምነት እግዚአብሔር ይቀባ። የዚህ ዘመን ሐዋርያ አድርጎ እግዚአብሔር በወንጌል ለኢየሱስ በቅናት ያስነሳ ሰው ሁንልን። ተባረክልኝ። እግዚአብሔር ይባረክህ። ጸልይልሃለሁ ሁል ጊዜም። ተባረክ። እሺ፣ የመጨረሻውን የምናገራት ነገር አለ። እስካሁን ሰዓት ላቆየን እግዚአብሔር አምላክ ክብር ምስጋና ይግባው። ሁላችሁም እንዳያችሁት በጨዋ መንገድ መጥተው ምንም ክፉ ሳይናገሩ ወንድሞቻችን አንድም ክፉ ቃል ሳያወጣቸው በሙሉ ያለውን ነገር የገድላቱን ሚስጥር አውጥተው የተወሰነ 3% አይሞላም እስካሁን የተናገርነው። ብዙ አለን የምናወራው። ኦርቶዶክስ አይገባትም፣ የምንወዳት እምነት ናት። ግን እነዚህን ነገር ይዛ እንዴት ነው ህዝቧን የምታድነው ምዕመናኑን የምታድነው የሚል ጥያቄ ነው። እኔም ጥያቄ ስላለኝ ይሄ ጥያቄ ደግሞ የኔ ብቻ ሳይሆን ለዘመናት የተደበቀና አባታችን አቡነ ገብርኤል የታሰሩበት ምክንያት ነው። የቁም እስረኛ የሆኑበት ይሄንን ሁላ ግሳንግስ ስለሚያውቁ አባታችን ይሄን ነገር ዛሬ እንደዚህ የተናገረ ነገ ሌላ ሚስጥር ሊያወጣ ነው ተብለው የታሰሩበት ነው። ነገ ሌላ ሚስጥር ያወጣል። ዛሬ ይሄን ጀምሮ አይደለ? ነገ ደግሞ ሌላ ሚስጥር ያወጣሉ ተብለው ነው ቁም እስረኛ ሆነው መቀጣጫ ላደርገው የፈለጉት። እፎይ መቀጣጫ እንዲሆን የተፈለገው ለዛ ነው። ሙስሊሞች ወጥተው እፎይ ይታሰርልን፣ እፎይን መንዙማውን ላውጥተው ይቀላልን፣ አንገቱ ይቀላልን ያሉበት ምክንያት ምንድን ነው? ነገ ሌሎች ክርስቲያኖች መጥተው ሌላ ሚስጥር ማውጣት ስለሚችሉ ከአሁኑ እንቅጫቸውና እነዚህን ሰዎች ዝም ይበሉ። ዝም የማሰኘት ስራ። ወንጌል ይቀጥላል። ክርስቶስ አዳኝ ነው። የግል አዳኝ ሆነ መቀበል ያለብህ በህይወት ዘመን የታረደልህን የተተፋበትን ለእኛ ብሎ ከአብ የመጣውን ክርስቶስን እዛ የሚያዝ ኮንፊውዝ የሚያደርግ ነገር የሚሰጥ ሰው እንጂ ክርስቶስ አይደለም።
ክርስቶስ ሕይወት ነው የሰጠው። ስለዚህ አሁንም የኦርቶዶክስ ወንድሞች የሰማችሁትን በደንብ ሰምታችኋል፣ እንዳትዋሹ። ምክንያቱም አሁን ቼክ ሳረገው ቼክ ማድረግ እችላለሁ 130,500 ሰው አይቶታል። ስለዚህ ከዚህ ውስጥ ጥያቄውን በደንብ እያደረጋችሁ የተነሳውን ጥያቄ ክርስቶስ ሳምራ ምን ስታደርግ እንደነበር፣ ሌሎቹ ምን ሲያደርጉ እንደነበር፣ ጭራሽ ኢየሱስ ክርስቶስ ሰዎች እንደገደለ የ5 ዓመት ልጅ ሆኖ ሰዎች እንደገደለ እየተቆጡት እየደበደቡት እንደነበረ ሙሉ በሙሉ ጽፋችኋል። ክርስቶስ ማርያምን ብቻ ነው የማትክደው፣ ሌላውን መካድ ይቻላል መዳን ይቻላል እየተባለ በጭሶች በስተንፋስ መዳን ይቻላል እየተባለ ብዙ ነገር ብዙ ጭንቅላታችን ሊያሳብድ የሚችል ነገር ነው የተሰራብን ተሰርቷል። ይሄ የደብተራ የጥንቆላ ስራ ነው የተሰራብን የኦርቶዶክስ ወንድምናቶች። ለዚህ ነው በቀጥታ ለምሳሌ 55 ቀን ተጾሞ በነጋታው ጭፈራ ቤት በነጋታው ዳንስ ቤት ዘላለማዊ ቅድስና እንዳይኖረን እየሰሩብን ያሉት በዚህ ምክንያት። ኢየሱስ አዳኙን ለያዘ 5 ቀን ይውልን 5 ቀን ምንም አይነት ንግግሮች የሉኝ። 5 ቀን ዋናው ክርስቶስ ነው፣ ማንም አይደለም። ኢየሱስን እንደ ሕፃን እያደረጉ ፎቶ እያስነሱ እስካሁን እንደ ሕፃን እንዲመለከቱ የበላይ ማርያም እንደሆነች ተደርጎ ቅድስት ድንግል ማርያም የክርስቶስ የበላይ ሆና እንድትታይ ነው ያ ፎቶ የተፈለገው፣ ለሌላ አይደለም። አድጓል፣ ኢየሱስ አድጓል። ኢቭን በህይወት እያለ አድጎ የ30 ዓመት በ33 ዓመቱ ነው ያረፈው። ሞቶ የተነሳ ሞትን ድል አድርጎ የተነሳ እንደ ሕፃን ልጅ ተደርጎ እንዲታይ ከእሷ ትእዛዝ ውጪ እንዳይወጣ የሚደረግበት መንገድ በደንብ አድርገው ሰርተውታል። በደንብ አድርገው ከእሷ ትእዛዝ እንዳይወጣ አድርገው ሰርተውታል። አያችሁ፣ ሲስተሙ ይሄ ነው። በምታዩት ነገር በምትመለከቱት ነገር ነው ሰዎች ሊሰናከሉ የሚችሉት። ስለዚህ ኤርሚሻዬ ለነበረን ጊዜ እንዳልክሻ፣ ኤፍሬም ባለ ጊዜ፣ መሪ ጌታ፣ ብሩኬ፣ ሌላው ደግሞ እውነት አርነት ያወጣል ያልከው፣ ሌሎቻችሁም ቡካዬም እያየውሽ ነው። ብዙዎቻችሁ ተባረኩልኝ። የኦርቶዶክስ ወንድምና እህቶቼን እንንቃ፣ እንጠይቅ። አፍ እያሉ ዝም በል ሚስጥር ነው እያሉ አያጭበርብሩን። መጠየቅ አለብን። ስለ አባታችን እውነት የታሰሩበት ምክንያት አሁን የገባችሁ ይመስለኛል። አባታችንን አትደንግጡ ብለው ሲናገሩ አምላክ አድርገው ቅድስት ድንግል ማርያምን ስለሚሰብኩ ነው። አምላክ አድርገው በየገድሉ አምላክ አድርገዋት ስለሚሰብኩ ነው። ዋይ አባታችንን ያሰሯቸው ያፈኗቸው ለዛ ነው። ይህን ፈና ደግሞ ገስወት ክርስቶስ ያወጣዋል። ክርስቶስ ባህርነት አውጥቶ ሙሉ የኦርቶዶክስ ወንድምና እህቶች እየጠየቁ ሲያጨናንቋችሁ ልክ ትገባላችሁ። ማኖቹ? ሌቦቹ፣ አጭበርባሪዎቹ፣ የሐሰት ትምህርት የምታስተምሩት ጉዳችሁ ከዚህ በኋላ ይፈላል። ሰላማችሁ ብዝት ይበልልኝ። እጅግ አድርጌ አመሰግናችኋለሁ። ጭንቅላታችን ስለፈነዳ ዛሬ ከተወሰነ ጊዜ በኋላ ይህ መልስ ከተሰጠ በኋላ ደግሞ ሌላ ይመጣል፣ ሌላ ጥያቄ